እንዴት ያላቁት ቪዲዮና ፎቶ በመላክ አንድ ሴት እርቃኗን አንዳንድ ቤተሰብ ደግሞ ጭራሽ ተስፋ መስጠት ይችላል። እቺ ሴት ብዙ ነገር ለመስራት ትሞክራለች። ቲክቶክ ላይ ደህና ኮንተንት ጀምራችሁ ፎሎ ላይክ የሚያደርግላት ይሆናል። ስለዚህ ፎሎና ላይክ የሚያስገኝ ኦዲዮ የሆነ ነገር ስለሆነ ቲክቶክ ላይ ኦዲዮ የሆነ ነገር ትጀምራለች። ለጨፈር የተለያዩ ነገሮች በዚህ መሃል አፈንካኝና ፈንጃም ከሚባሉ ልክስክስ ደላሎች ቲክቶክ ላይ በብዛት መንገድ ውስጥ አንዱ መንደር ውስጥ ለማንም ቦርኮ በነፃ የምትሰጪው እዚህ ጋር ብር አገኝበት። ከተማ ውስጥ የምታያቸው ሴቶች እንደዚህ የሚሽቀረቀሩት በእነዚህ አይነት ስራ ነው ስለማይናገሩ ነው ይሏታል። ይቺ ሴት ከክብሯ ይልቅ ችግሯ እንደሚበልጥባት ታስባለች። ደላሎቹም ከምታስቡት በላይ አስማጭ ናቸው። ከዛም ልጅቷ በነገሩ ትስማማለች፣ ትሄዳለች። ያ ብሩን የሚሰጣት ሰው ከግንኙነቱ ጋር አብሮ ቪዲዮም ይቀርጻታል። ሳታውቀው ማለት ነው። አብዛኞቹ ሳያውቁት ነው የሚቀረጹት። ከዛ የተባለችው ብር ይሰጣታል። ከዛ በኋላ ግን እቺ ልጅ የነዛ ሰዎች እስረኛ ናት። ቪዲዮውን ያሳዩአትና በፈለጉት ሰዓት ይጠሯታል። አልፈልግም ብላ ያመፀችው ደግሞ ቪዲዮ ፖስት ይደረግባት። እነዚህ ሰዎች ርህራሄ የሚባል ነገር አያውቁም። ስለዚህ አንድ የራቁት ቪዲዮ አይታችሁ ከመውቀሳችሁ በፊት መጀመሪያው ምንድነው ብላችሁ ማሰብ መቻል አለባችሁ።